ሰላም ወደ ቤተሰቦቼ ሰላማችሁ ብዝት ይበልልኝ በያላችሁበት። ዛሬ ደግሞ እንደዚህ በባህላዊ የምግብ አሰራር መጥቻለሁ። ይሄ ምግብ በጣም የሚጣፍጥ ነው። የምግብ አይነት ነው፣ የባህል ምግብ ነው እና እኔም እውነት ለመናገር ረጅም ጊዜ ምግብ አልበላሁትም። በጣም የሆነ ውስጣችሁ ረጅም ጊዜ ቆይቶ የሚያስፈልጋችሁ የለም። እንደዛ ትዝ ሲለኝ ለምን ሰርቼ ለእናንተም አላካፍልም በማለት ምግቡን ልሰራ ተነሳሁኝ ማለት ነው። በቅድሚያ እንደዚህ በቆሎ ዱቄት ይኖረናል። በስንዴ መስራት ይቻላል። በምትፈልጉት ነው መስራት የሚቻለው። ዱቄቱን ለሰስ ባለ እሳት እናምሰዋለን ትንሽ የተወሰነ ደቂቃ፣ ከለሩን ሳይቀይር ግን በሰል ያለ ቆንጆ እንዲሆን ታረጋላችሁ። አንድ ራስ ሽንኩርት ይሄው እንደምታዩት ነው። በጣም ልስስ ባለ እሳት ነው እያመስኩት ያለሁት። አንድ ራስ ቀይ ሽንኩርት ይበቃችኋል። ነጭ ሽንኩርት የተወሰነ እንደምትሰሩት የምግብ መጠን። እኔ 5-6 ነጭ ሽንኩርት ነው የተጠቀምኩት። እንደገና ደግሞ ይህንን ባሮ ሽንኩርት፣ እናንተ ደግሞ ቅጠል ሽንኩርት የሚባል አለ ኢትዮጵያ፣ እሱም ብቻ መስራት ይቻላል። ይሄም ሽንኩርት ባይኖር በአንዱ ብቻ መስራትም ይቻላል፣ ግዴታ አይደለም። እኔ ይሄ ሽንኩርት በጣም ስለምወደውና ምግብ ስለሚያጣፍጥ ነው የጨመርኩት እና እንደዚህ ሁሉንም ነጭ ሽንኩርቱንም ከከታተፍኩኝ በኋላ ቃሪያዬን በኋላ ከትፈዋለሁኝ። አሁን መጥበሻዬን በቆሎ በቅቶታል፣ አምሼዋለሁኝ። አውርጄ አሁን ሽንኩርቱን አበስለዋለሁኝ። የሚያስፈልገን ቅድም እንዳያችሁት የተዘፈዘፈ ቦለቄ ነው። ቦለቄው አይቀቀልም፣ ተዘፍዝፎ ብቻ ነው የሚያድረው። ከዛን ከቁሌቱ ጋር የተወሰነ ነው የሚታሸው፣ መብሰል የለበትም። እንዳልኳችሁ ነው። በስንዴም ዱቄት በጣም ነው የሚጣፍጠው። እናንተ በሚመቻችሁ መስራት ትችላላችሁ። አሁን ሽንኩርቱን በጣም ትንሽ ዘይት አድርጌበት ጠብሰዋለሁ። ቅድም ያሳየኋችሁ ተዘፍዝፎ ያደረ ቦለቄ ጨምርበታለሁኝ። አሁን አንድ ላይ ነው ማበስለው፣ ይዘቱን እንዳይለቅ የሚያምር ሆኖ የምግቡንም ጣዕም እንዳናጣ መቀቀል የለብንም ያልኳችሁ ለዚህ ነው። አብረን እንደዚህ አድርገን ከቁሌቱ ጋር እናሸዋለን። ከዛን እንደገና ደግሞ ቅድም የከተፍኩትን ሽንኩርት ከላይ ጨምርበታለሁኝ። ለምን ይሄኛው ሽንኩርት ቶሎ የመብሰል ባህሪ ስላለው እንትኑን በጣም ሙክክ እንዲል አልፈለኩኝም እና መካከለኛ እንዲበስል ነው የፈለኩት። እና በጣም ጤናማ የሆነ ምግብ በእውነት ትንሽ ውሃ ጠብ እያደረግን እናበስለዋለን። ለሆድ የማይከብድ በጣም በወረት ሲበላ እጅግ ተበልቶ የማይጠገብ የምግብ አሰራር ነው። በእውነት ሁላችሁም ብትሞክሩት በጣም ነው ደስ የሚለኝ፣ ባላችሁ በስንዴና በበቆሎ ዱቄት ማለት ነው። እና አንዳንዴ እንደዚህ ለየት ያሉ ምግቦችን፣ ወጣ ያሉ ምግቦችን ስንበላ በጣም ነው እውነት የሚጣፍጠው። በዛ ላይ ለጤናም ደግሞ ተስማሚ የሆነ ምግብ ነው። አሁን የጨው መጠኔ አስተካክላለሁኝ። ዱቄቱ ከመግባቱ በፊት ጨውን ምናምን ሁሉ በደንብ አስተካክለን ነው የምንጨርሰው። ለምን ዱቄቱን ጨምረን አንዳንዴ ልክ ላይ መጣለን ይችላል። ለዚህ ውሃው ላይ ፈሳሹ ላይ ከስር ቁሌቱ ላይ ካደረግን ግን በትክክል ይመጣልናል። አሁን እንደዚህ የሞቀ ውሃ አደርግበታለሁኝ። የሚበቃኝን ከዱቄቱ ጋር ከመጥበሻዬ ጋር የሚመጣጠን ውሃ ጨምርበታለሁኝ። አሁን ቅቤ እንደዚህ የሚበቃኝን የቅቤ መጠን ጨምርበታለሁኝ። ነግሬያችኋለሁ ቅድም ወዙንም እንደምታዩት ዘይት በጣም በትንሽ ዘይት ነው የተጠቀምኩት።
ለምን? ምክንያቱም ቅቤ ስለምጠቀም ማለት ነው። ሁለቱም እንዳይበዛ ስለፈለኩኝ እንደዚህ በሚበቃኝ መልኩ ያው የጾም ጊዜ ሲሆን ያለ በዘይት ብቻ እንጠቀማለን። የፍስክ ጊዜ ደግሞ እንደዚህ ቅቤ ይፈልጋል ምግቡ። በጣም የሚያጣፍጠው ቅቤ ነው። ቅቤ እንጠቀማለን ማለት ነው። አሁን ቅድም ያሳያችሁን አንድ ቃሪያ የመጨረሻው ላይ ጨምርበታለሁ። ጨውን አስተካክያለሁ፣ ቅቤ ጨምሬያለሁ። ሁሉ ነገር ተጠናቋል። በጣም ቀላል ስራ፣ ወዲያው የሚደርስ ምግብ ማለት ነው የሰራሁት እና እንደምታዩት ቃሪያውን ትንሽ ካዋሃድኩት በኋላ አሁን ዱቄቱን እነሰንስበታለሁ። አሁን ውሃውን እስከሚሸፍን ድረስ በደንብ ስነሰንሰው ይበቃዋል ማለት ነው። ዙሪያውን ንስንስ ስታደርጉት መጠኑን ታውቁታላችሁ። ድፍን ያደርገዋል፣ ውሃውን መውጣት ያቆማል። የዛን ሰዓት እንቀላቅለዋለን ማለት ነው። ሌላ ብዙ የቅመም ማጣፈጫዎችን አይፈልግም። እንዳልኳችሁ ነው። በቃ ቀይ ሽንኩርቱን እና ባሮን ሽንኩርት ስታረጉት ከነጭ ሽንኩርቱ ጋር ከቅቤው ጋር ከቃሪያው ጋር ሆኖ እጅግ የሚጣፍጥ ጣዕም ይሰጠዋል። በእውነት በጣም በልታችሁ የማጠግቡት ምግብ ነው። ከፈለጋችሁ በሻይ፣ ከፈለጋችሁ በቡና፣ ከፈለጋችሁ ደግሞ ወተት አፍልታችሁ በሚመቻችሁ መጠቀም ትችላላችሁ። ይሄ ምግብ ግን ሞር በደንብ የሚጣፍጠው በእርጎ ስለሆነ እኔ በእርጎ ነው ያዘጋጀሁት። እናንተ ግን በሚመቻችሁ መመገብ ትችሉታላችሁ። በጣም የሚጣፍጥ ምግብ ነው። በተለይ በትኩሱ ሲበላ በልታችሁ የማትጠግቡት ምግብ ነውና ብትሞክሩት በጣም ነው ደስ የሚለኝ። ትወዱታላችሁ። አሁን እንደዚህ ፍርፍር ሲል ነው በቃ መብሰሉን የምታውቁት። በደንብ በእሳቱ ለስስ ባለው በደንብ ቀላቅየው ትንሽ አዋህጀዋለሁ። ትንሽ ነው ያቆየሁት እሳት ላይ። ለምን? መጀመሪያ ስላመስኩት በቂ ነው፣ ከዚህ በላይ ማለት ነው። እንደምታዩት ፍርፍር ብሏል። ሁሉም ነገር ይዘቱን ሳይለቅ ቆንጆ ሆኖ በስሎልኛል። አሁን እንደዚህ በጣባይ ላይ አዘጋጀሁኝ። በጣም በእውነት የሚጣፍጥ ፍርፍር ያለ ምግብ ነው። ትወዱታላችሁ። ሰርታችሁ ሞክሩት። እኔ ይሄ እንደምታዩት እርጎዬን በጤና አዳም አድርጌ አዘጋጅቻለሁኝ። እናንተ እንዳልኳችሁ በሻይ በቡና በወተት በምትፈልጉት ነገር መመገብ ትችላላችሁ። ቪዲዮዬን እስከ መጨረሻ ስለተከታተላችሁልኝ ከልብ ነው አመሰግነው። እግዚአብሔር ያክብርልኝ። በሌላ ቪዲዮ ደግሞ እግዚአብሔር ወዶ ፈቅዶ እስከምንገናኝ ድረስ ሰላም ሁኑ። ቻው።